መከላከያ ሰራዊቱ በተለያዩ ስፍራዎች በርካቶች የተገደሉበትን ጦርነት አደረኩ ብሏል። የፋኖ ኃይሎች የሰራዊቱ ካምፖች ላይ ጥቃት እንደዚሁም ስምሪቶች ላይ ደግሞ የአጸፋ እርምጃዎችን ወስደናል ሲሉ አሳውቋል። የኦህዴድ ብልጽግና ሹማምንት ደግሞ በወልቃይት ሰላም አስከብረናል ሲሉ ተናግሯል። ከሰሞኑ ፊልድ ማርሻሉ ከነ አማካሪያቸው ያረጋገጡት ግን የብልጽግናው የሲቪል ባልደረቦቻቸው የሚክዱት የሀገሪቱ ነባራዊ ሁነት እርስ በርስ ጦርነትና ትርምስ ውስጥ ነን የሚለው ነው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ ሀገር እንደሆነች መወሰድ ይገባዋል። ውስጣችን የታመሰ ነው። በዚህ ወቅት የአገዛዙ ማህበረሰብን ለይቶ የማዳከም ፕሮጀክቱ ተረኛ ህዝብ የአማራ ህዝብ ሲሆን በየቀኑ ውጊያ የሚደረግበት ያሰማራው ሰራዊት ጄኔራሎችና አዛዦችም የክልል ወጣቶችን ደመሰስን የሚል የሀገርን ዜጋ የመግደል የጀብድ ሪፖርት የሚያቀርቡበትም ሆኗል። በቅርቡ ብልጽግና የጦርነቶች መበራከትን ተከትሎ የመሰረተው 10ኛ እዝ ያወጣው ሪፖርትም በሰሜን ጎንደር ደባርቅና ዳባት ዙሪያ ጽንፈኛውን ደመሰስኩ ይላል። ከአካባቢው በተለይም ከዳባት አረቦር ከተሰኘው የአርሶ አደሮች ቀይ የተገኘው መረጃ የሚያመላክተው ግን የአንድ ቤተሰብ አባላት የሆኑ 5 ሰዎችን ጨምሮም 15 አርሶ አደሮች በአገዛዙ ኃይሎች መገደላቸው ነው። ሌላኛው እዝ የመሐመድ ተሰማው ምስራቅ እዝ ሲሆን በጎጃም ቀጠና ከ115 በላይ ወጣቶች እንደመሰስኩ ባለማግስት አሁን ደግሞ በደቡብ ጎንደር 42 ሰው ገደልኩ ሲል ገልጿል። በዚህ አገዛዝ ዘመን ጦርነት በማይለየው የጉና ቀጠና የተደረገ ውጊያን ተከትሎም ፋኖን መውጫና መግቢያ ሳጣሁት የሚለው ይኸው የጦር ክፍል በስም የዘረዘራቸውን የፋኖ የአካባቢው አመራሮችንም ደመሰስኩ፣ አምቡላንስን ጨምሮ ተሽከርካሪዎችን ማረኩም ይላል። እንዲህ ያለው ማብራሪያ ዋሻና ገዳም የተደበቀም እንኳን ተሽከርካሪ ኮቴም የሌለው ሲሉት ስለነበረው ኃይል ነውን የሚለው ጥያቄ ግን ምላሽ የሚኖሩ አይሆንም። የፋኖ ኃይሎች በበኩላቸው ትናንት በዛው በደቡብ ጎንደር ቀጠናም ደብረ ታቦር አቅራቢያም አለም በር ተብሎ በሚጠራው ስፍራ ውጊያ ማድረጋቸውን፣ በሰሜን ሸዋ ዞን ሸዋሮቢት አቅራቢያ በሚገኝ የመንግስት ኃይሎች ካምፕ ላይ ጥቃት መክፈታቸውን፣ በወሎ ቀጠና መርሳ ዙሪያ በመድፍ ጭምር የታገዘ የሰራዊቱን ዘመቻ በአጻፋ መቀልበሳቸውንና ሌሎችም የክልሉ አሁናዊ ክስተት መገለጫዎች የሆኑ ውጊያዎች ማድረጋቸውን ይፋ አድርገዋል። በክልሉ የሚደረገው ውጊያ አገዛዙ በተለያዩ ጊዜያት የተለያየ ስም በመስጠት ለማጠናቀቅ ጥረት አድርጓል። ከሰልፍ ወደ ሰይፍ ያመሩ የክልሉ ወጣቶችን መጀመሪያ አካባቢም ጠቅላይና አሃዳዊ እያለ በሌሎች ኢትዮጵያውያን ዘንድ እንደ ስጋት የሚታይ እንቅስቃሴ ይሆን ዘንድ ሰርቷል። አስከትሎም የሽፍታና የዘራፊ እንቅስቃሴ ሲል የጠራበት፣ ከዛም የፕሪቶሪያው ስምምነት ያስኮረፋቸው ብሎ የቀሰቀሰበት፣ ቀጥሎ ደግሞ ከትግራይ ኃይሎች ጋር የሚሰሩ ብሎ ወንጀል ያደረገባቸው ሁነቶችም የሚታወሱ ይሆናሉ። ለዚህ ደግሞ ወልቃይትን እንደ ወሳኝ መሳሪያ ተጠቅሟል። በአካባቢው የሚገኙ የኦህዴድ ብልጽግና ሹመኞች የሆኑትና ኮሎኔል ደመቀ ዘውዱም ጽንፈኛውን ማጽዳት፣ የወያኔ ተላላኪን ማስወገድ የሚል ጥቃትን እስከ መክፈት ደርሰዋል። ትናንትም በክልሉ ጦርነት ተልእኮ ተሰጥቷቸው ከአዲስ አበባ ወደ ባህር ዳር የተላኩት የኦህዴድ ብልጽግና ሹሙ ዘላለም መንግስቴም በወልቃይት ሁመራ ተገኝተው ከነ ኮሎኔል ደመቀ ዘውዱ ጋርም ተገናኝተው ጠላቶች ዩኒፎርማችንን አመሳስለው እየተጠቀሙ ስለሆነ ቀይረናል፣ ሪፎርምም አድርገናል ንግግርን አቅርበዋል። ኮሎኔል ደመቀ ዘውዱን በቀጠናችን ሰላም ማስከበር ላይ ነን ሲሉ ተናግሯል። የኦህዴድ ብልጽግናው አገዛዝ በጀት በማይመድብለት የምርጫ ድግሱን እንኳን ያልፈቀደበት ይህንን አካባቢ እንደ ሁኔታው የሚጠቀምበት ቀጠና ስለመሆኑም የሚታወቅ ነው። ጠቅላይ ሚኒስትሩ ሀገር እንዴት እንደሚገነባ የማያውቅ ያሉትን ፓርላማ ነገ ይሰበስባሉ። ተሰናባቾቹ የፓርላማ አባላት ለሚያቀርቧቸው ጥያቄዎች ምላሽ እንደሚሰጡ ይጠበቃል። ብልጽግና ምርጫ የሚለውን ድግስ ካካሄደ በኋላም ጥቂት የቀሩ የፓርላማ ተቃዋሚ ተወካዮችን አባሮም በሚመስሉት ተቃዋሚ የተባሉ ግለሰቦች ታጅቦ አዲስ መንግስትን ለመመስረት እየተዘጋጀ ሆኖ ይሄዳል። አብይ አህመድም ለፓርላማው የተመረጡ ሰዎችን ሚኒስትር አይሆኑም በሚል ለቅርብ
ለሰዎቻቸው እየነገሩ ነው የሚሉት የኢትዮ ፎረም ምንጮች ሹምሽሮች እንደሚጠበቁም አንስቷል። ጠቅላይ ሚኒስትሩ ይህንን ፓርላማም በየንግግሮቻቸው በየአረፍተ ነገሩ መካከል እያጨበጨበላቸው ነገር ግን ሲሰድቡት ነው የሚታወሱት። የማመጣውን እድገት ማየት የተሳናቸው ሲሏቸው አብዛኞቹ የፓርላማ አባላት ልክ ኖት እያሉ ሲያጨበጭቡ ተስተውሏል። ከሻቢያ ጋር ሆነን በሳንጃ ሳይሆን በሰው ገላ ደፈርን፣ አማራ ያለው ወጣት በጅብ ቆዳ የሚዋጋን ኋላ ቀር ነው፣ ወለጋን እኮ ከትግራይ በላይ ነው ያደቀቅ ነው የሚሉ ሪፖርቶች ይቀርቡለት የነበረው ይኸው ፓርላማም ሞቅ አድርጎ እያጨበጨበ ምላሽ ሰጥቷል። አናጨበጭብን ብቻ ሳይሆን ስልጣኖትን ለማስረከብ ፈቃደኛ ኖትን ያሉ አንዳንዶቹ ግን ታስረዋል አሊያም ደግሞ ተዝቶባቸዋል። ይህ ፓርላማ የአንድ ሀገር መሪ በመሆናቸው ያገኙትን ገንዘብ አትጠይቀኝም፣ እንዳውም ስለ ሀገር ግንባታ አታውቅም ተብሎ የተነገረውም ነው። ጠይቀኝ አይችልም። ቢኮዝ ለእንጦጦ 1 ብር አልሰጠኝም። እናንተ ጠይቅ ያለባችሁ ለመንገድ 56 ቢሊዮን ብር ሰጥተን ስናበቃ መንገድ አልተሰራም። ለትምህርት ሰጥተን ስናበቃ ትምህርት አልተሰራም። ለጤና ሰጥተናል፣ አልሰራችሁም። ትክክል ነው። እናንተኛ መቆጣጠር አለባችሁ፣ ማድረግ አለባችሁ። 1 ብር ባልወጣበት ፕሮጀክት ከዚያም ከዚህም ተለምኖ ሲሰራ ግን አቃቂር ማውጣት ሀገር እንዴት እንደሚገነባ ካለማወቅ ጠቅላይ ሚኒስትሩ ነገ እንዲህ ሲሉት የከረሙትን ፓርላማም ምናልባት ለመጨረሻ ጊዜ እንደሚሰበስቡት ይጠበቃል። ከተሰናባቾቹ የፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽ ይሰጣሉ ተብሏል። የፓርላማ አባላቱ ነገ በንባብ የሚያቀርቡት ጥያቄ ግን አስቀድመው እንዲያስገቡ መደረጋቸውንም ኢትዮጵያ ኢንሳይደር ዘግቧል። አባላቱ የጥያቄያቸው ማጠንጠኛ ነው የተባለው የተላከላቸው ባለ 32 ገጽ ሰነድም የሰላምና ደህንነት ግንባታ ስራዎች፣ የውጭ ግንኙነትና ዲፕሎማሲም እንደዚሁም የኢትዮጵያ ሀገራዊ ምክክር ኮሚሽን የብልጽግና አፈጻጸሞችን የሚዳስስ ነው ተብሏል። ጠቅላይ ሚኒስትሩም የተለመዱ አደግን ተመነደግን ሪፖርትን አቅርበው ከዛም ጦርነትን ሙሉ በሙሉ አሊያም በከፊል ያወጁባቸውን የሀገሪቱን የማህበረሰብ ክፍሎች ላይ ሲዝቱ፣ ጎረቤቶችን ሲያስጠነቅቁም ኢትዮጵያ እያሉ ስለመንበራቸው መጽናት ሲያብራሩ እንደሚውሉም ይጠበቃል። አስቸኳይ ስብሰባ የሚያስፈልገው ጉዳይ የማይከሰት ከሆነም የነገው የፓርላማ ውሎ ባለፈው የብልጽግናው የምርጫ ድግስ ያለፉ የፓርላማ አባላት ጠቅላይ ሚኒስትር አብይ አህመድ በተገኙበት የሚያካሂዱት መደበኛ የመጨረሻ ስብሰባቸው ይሆናል። የአራት ኪሎ አስተዳደር በትግራይ የሀገር አቀፍ ፈተናን አራዝም ያለው አለም። የትግራይ ትምህርት ቢሮ ደግሞ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን ስለመሆኑ አሳውቋል። በዚህ ክልል ገዳዩ ጦርነት ከተደረገም አሁንም ገንዘብ ነዳጅና በጀት ከልክሎ እንዲቀጥል በተደረገበት ሁነት የትምህርት ዘርፉ ስርዓታዊ ጥቃት ሰለባ መሆኑ የሚታወቅ ነው። ከዛ ጦርነት በኋላ በትግራይ ከ14 ሺህ በላይ መምህራን ጠፍቷል። ከ1 ሚሊዮን በላይ ተማሪዎች ዛሬም ወደ ትምህርት ገበታ አልተመለሱም። አብዛኞቹ ትምህርት ቤቶችም ወድመዋል አሊያም የተፈናቃዮች መጠለያ ካምፕ ሆኗል። በእነዚህ ሁሉ ችግሮች መካከል አልፈው የ12ኛ ክፍል ሀገር አቀፍ ፈተናን የሚወስዱ ተማሪዎች እንደገና ፖለቲካዊ መጠቀሚያ መሆናቸው ግን ሌላኛው አሳዛኝ ገጽታ ነው። የብርሃኑ ነጋው መስሪያ ቤት የፖለቲካ መጠቀሚያ ያደረጋቸው እነዚህ ተፈታኝ ተማሪዎችን ጉዳይ በተመለከተም አዲስ ማብራሪያን አቅርቧል። በሁሉም ክልሎችና የከተማ አስተዳደሮች ያሉ የዚህ ዓመት የ12ኛ ክፍል ሀገር አቀፍ ተፈታኞች በበየነ መረብ ፈተናቸው እየተሰጠ እንደሚገኝ ይታወቃል። የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው ስፍራዎች ደግሞም በቀጣይ ቀናት በወረቀት ተመሳሳይ የሚከናወን ይሆናል። በትግራይ ክልል ተይዞ የነበረው ይህ መርሃ ግብር ግን በ4 ኪሎ ሹማምንት በኩል ምክንያቱ ግልጽ ባልሆነ መንገድ እንዲሰረዝ ተደርጓል። የትግራይ ትምህርት ቢሮ ግን ፈተናው በአውሮፕላን የሚመጣና በፌደራል ፖሊስም የሚጠበቅ በመሆኑ ወደ ትግራይ እንዳይላክ የሚያደርግ ምንም አይነት ምክንያት የለም ብሎም የሚኒስቴሩን ውሳኔ ፖለቲካዊ ውሳኔ ብሎታል። የቢሮ ኃላፊ ኪሮስ ጉዑሽ ትምህርት ሚኒስቴር በወረቀት ለሚፈተኑ የትግራይ ተማሪዎች የፈተና ወረቀት አላከም ሲሉ አንስቶም በአጭር ጊዜ ውስጥ በራሱ ፈተና አውጥቶ ተማሪዎችን የክልሉ መንግስት እንደሚፈትን አስረድተዋል። በፍትሐዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ይሄ ደግሞ ድምር የዛኛው ጄኖሳይድ ቅጥያ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን።
ኃላፊው ሰኔ 29 ቀን ዩኒቨርሲቲ ገብተው ከሐምሌ 1 ጀምሮ በወረቀት ሊፈተኑ የነበሩ ከ15300 በላይ የትግራይ ተማሪዎች በትምህርት ሚኒስቴር ምክንያት ፈተናው ስለቀረባቸው ወደ ዩኒቨርሲቲ እንዳይጓዙ ተነግሯቸዋለን ብሏል። የክልሉ ካቢኔም የፈተና ወረቀቱ በወቅቱ እንዲላክ ለፌደራል መንግስት ደብዳቤ አስተላልፏል። እስካሁን ግን አዎንታዊ ምላሽ አላገኘንም ሲሉም አንስተዋል። በዚህም የትምህርት ቢሮው የራሱን ፈተና አዘጋጅቶ ላልተፈተኑ ተማሪዎች ፈተናውን በአጭር ጊዜ ውስጥ እንደሚሰጥ አንስተው የትግራይ ክልላዊ መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖም ተማሪዎችን ወደ ዩኒቨርሲቲ እንደሚያስገባም ገልጸው የፈተና ጊዜም ወደፊት ይፋ ይደረጋል ብለዋል። ከቀናት በፊት በኦንላይን የሚፈተኑ ከ14000 በላይ ተማሪዎች ፈተናቸውን በተሳካ ሁኔታ ወስደው ነበር። ይህንን ማብራሪያ ተከትሎ መግለጫ የወጣው የ4 ኪሎ መንግስት ደግሞም በትግራይ የፈተና ጊዜው ማራዘሙን አሳውቋል። የክልሉ ተማሪዎች ከሌሎች ዜጎች በተለየ ቀንና ሁኔታ የሚፈተኑበት ምክንያት የማይገልጸው የብልጽግናው ተቋም የትምህርት ምዘናና ፈተናዎች አገልግሎት መግለጫ በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተናም በትግራይ ክልል ግን ከሐምሌ 22 እስከ ሐምሌ 24 2018 በመቀለና በአክሱም ዩኒቨርሲቲዎች ይከናወናል ይላል። በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ላይ የተላለፈ ውሳኔም ሆኗል። ይህ በእንዲህ እንዳለ የመቀለ ከተማ አስተዳደር በቅርቡ ከተሰራጨው የአፈሳ ቪዲዮ ጋር በተያያዘ ምላሽ ሰጥቷል። ከዋና ጠላቶች በላይ ጠላት የሆኑ አካላት የትግራይ ዋስትና የሆነው TDF ላይ ዘምተዋል ሲልም ከሷል። ከሰሞኑ በትግራይ ክልል እየተከናወነ እንደሆነ በሚነሳውና የመገናኛ ብዙሃንና ዓለም አቀፍ ተቋማት እየገለጹት ያለው የግዳ